ምርጫ ወንድሞቻችን ደምና አጥንት ላይ የማይታሰብ ነው። ሰነዱን አንድ ባንድ ባልገባበትም መቅረት የሌለባቸው ነገሮችና ማወቅ ያለባቸው ነገሮች ግን እንነጋገራለን ማለት ነው። በአጠቃላይ ይላል ወጣትነት የእድገት የእውቀትና የእድል ጊዜ ነው። በአጠቃላይ ነው። አሁን ስለ ወጣቶች በደንብ እሱ ጋር ሲያብራራላችሁ ስለቆየ በአጠቃላይ ወጣትነት የእውቀት የእድገት እና የእድል ጊዜ ነው። የአማራ ወጣቶች ሁኔታ እንደ ህዝብ ሊጠበቅ የሚችለው በወጣቶች ነው። ህዝብ ሊጠበቅ የሚችለው በወጣቶች ነው። ግልጽ ነው። የሀገርና ህዝብ ስብራት የሚጀምረው ከወጣቶች ህልም ማጣት ነው። አያችሁ፣ የሀገር ስብራት የአንድ ህዝብ ስብራት ሊጠገን የሚችለው በወጣቶች ምን ህልም፣ ራዕይ፣ ተልዕኮ እና ታታሪነት። የትኛውም ጸረ አማራ ስራ የሚያጠቃው የአማራ ወጣቶችን ነው። የትኛውም ጸረ አማራ ስርዓት የሚያጠቃው የአማራ ወጣቶችን ነው። ከዚህ በፊት የተካሄዱ ቀይ ሽብር፣ ነጭ ሽብር፣ የተማሪዎች አመፅ፣ ስርዓት ሰራሽ ጦርነቶች ሁሉ በከፍተኛ ሁኔታ ተጠቂ የነበሩት የአማራ ወጣቶች ናቸው። ያወቀ ትውልድ ያወቀ ወጣት አይደለም ለራሱ ለህዝቡ ለሀገሩ መሞገት፣ መጠየቅ፣ ማንሰላሰል፣ መመራመር ይችላል። ስለዚህ በደንብ አዳምጡ። ከአማራ ወጣቶች ላይ የተሰሩ ግፎች የመጀመሪያው ደካማ የትምህርት ስርዓት ማስረት። የሚነሱ የፖለቲካ አመራሮች ፖለቲከኞችም ጸረ አማራ ትርክት ሱት የሆነ ትርክት በመንዛት የአማራን ጄኔሬሽን ወይም የአማራን ወጣት ወደፊት ተስፈጥሮ እንዳይወጣ በትምህርት ስርዓት ውስጥ ገድበውት ለብዙ ዘመናት በተለይ 40 ዓመታት ቆይተዋል ማለት ነው። የዚህ ወጣቶች መድረክ ዋና ዓላማው እንዳጠቃላይ ይህንን አራቱንም ዘርፎች መድረክ ስናካሄድ እንዳታብን መወሰድ ያለበት ዋና ዓላማ ትልቁ ነገር ድርጅታችን ወይም ይህ ትግል ሁሉንም ማህበረሰብ ያቀፈ ሁሉንም ማህበረሰብ ያካተተ እንዳልሆነ የሚያሳዩ ነገሮች ስለነበሩ ሁሉንም ህዝብ አካታች ያልሆነ የትግል ሂደት እየሄድን ነው ከሚል እሳቤና ከራሳችን ግምታዊ አስተሳሰብ በመነሳት ይህ መድረክ አስፈላጊ ሆኖ በመገኘቱ ሁሉም በየዘርፉ በየድርሻው የራሱን ምን መወጣት መቻል እንዳለበት በማስቀመጥ ይህ ስልጠና አስፈላጊ ሆኖ በመገኘቱ ነው እዚህ ከእናንተ ጋር እንድንገናኝ ያደረገ። ከዛ ውጭ አስፈላጊነቱ በእያንዳንዱ ዘርፍ ስንሄድ ማህበረሰቡ ለዚህ ትግል ምን ማድረግ መቻል አለበት የሚል መውሰድ ያለብን ነገር አለ። ማህበረሰቡ በራሱ እንደ ማህበረሰብ ለትግል ደጋፊነቱን ብቻ የምናሳውቅበት አይደል። የትግል ደጋፊነቱን ብቻ ሳይሆን እንደ ማህበረሰብ ህልውናውን አስጠብቆና ህዝቡ ነው አርሶ የትም ቦታ ላይ ተንቀሳቅሶ የትም ቦታ ላይ ነግዶ ለመኖር ምን ማድረግ መቻል አለበት የሚል የመፍትሄ አቅጣጫ ማስቀመጥ ስላለበት ነው። የሃይማኖት አባቱ እንደ ሃይማኖት አባት ምዕመኑን ወይም ደግሞ ይህን የክርስቲያን አባሉን ወይም ደግሞ እንደየቤተ እምነቱ ሙስሊምም ከሆነ እንደ ሙስሊሙ፣ ክርስቲያንም ከሆነ እንደ ክርስቲያን፣ ካቶሊክም ከሆነ እንደ ካቶሊክ የሚጠበቅበትን ምን ማድረግ መቻል አለበት ነው። ሃይማኖቱ አባቱ እንደ ሃይማኖታቸው አሰራር የሚጠበቅበትንና የድሮ ህልውናውን ወይም የሃይማኖት ትውፊቱን የጠበቀ ሃይማኖታዊ ስርዓት እያካሄድ ነው ወይ የሚል ስጋትም ጠቆማዎችን ስለነበሩ እሱን አካተን በተገቢው መንገድ መፍትሄ መስጠት አስፈላጊ ስለነበረ ነው። ወጣቱ የተሰማኝ እንደ ወጣት ልታገል ሲል ሳናታግለው፣ ልሰልጥን ሲል ሳናሰለጥነው፣ ልታጠቅ ሲል ሳናስታጥቀው፣ አብሬ ልሁን ሲል አብሬ አልሆንም አናደርግም ስንለው በሚፈልገው መንገድ በየትኛውም ቦታ ላይ ተቀምጦ በጠላት በኩል የተፈለገ የተገደለ በእኛ በኩል አምጥተን እየቀላቀል ባለመታገላችን ምክንያት ከፍተኛ የሆነ ሰቆቃ ውስጥ የሚገኝ ስለሆነ በተለይ ይህን ሁኔታችሁንና ሰልጥነን ባየሁት ስሜታችሁ መሰረት የተሻለ ደረጃ ምን ማድረግ መቻል እንዳለብን የሚያሳይ ነገር ሆኖ ስላገኘ ነው ከእናንተ ጋር መወያየቱ በጣም ከፍተኛ አስፈላጊ ስለሆነ ነው። የመንግስት ሰራተኛውን በተመለከተ አንድ የመንግስት ሰራተኛ ለተቀመጠለት የህዝብ አገልግሎት ሰጪ እስከመሆኑ መጠን እንደ ፋኖ ትጥቅ ይዞ ባይታገል በህዝብ በማገልገል ደረጃ
በተቀመጠለት ስርዓትና በሚከፈለው ልክ ቁጭ ብሎ መንግስትን በስርዓት ካገለገለ እንዳንድ ፋኖ ታጋይ ስለሚቆጠር አገልግሎት አሰጣጡን በማዘመንና በተሻለ መንገድ በሚጠበቅበት ልክ ከሰጠ የተሻለ የህዝባዊ አገልግሎት ከተፈጠረ እንደ ፋኖ የህዝብን መስመር ጠብቀናል ብለን ስለምናስብ በዛ ልክ መሰጠት ያለበት መድረክ ስለነበረ የጋራ ያደረግበት መንገድ አስፈላጊነቱን ልትረዱ እንፈልጋለን። አመሰግናለሁ። አሁን በመጀመሪያ ወጣቱ ምናልባት ጥቅማምና ተገዥ ሆኗል በሚለው አው ልክ ነው። ጥቅማምና ተገዥ ሆኗል። ይሄ እውነት ነው። ማንም ሰው የሚያውቀው እዚህ ወንድሙ እየታረደ እዚህ አባቱ እየሞተ እዚህ እህቱ እየታረደች ሄዶ ባንዳ እየሆነ ጥቅማም ሆኗል። ይሄ በግልጽ የታወቀ ነው። ግን ጥቅማም ሆኖ ሲመለስ የሚቀበለው ማን ነው? እኛውን ነው። በቃ እዚህ ጋር ይሄ ባንዳ እዚህ ሄዶ ጥቅማም ሆኖ ቤተሰቡን አስበልቶ ወንድሙን አስገድሎ የሚሰራውን ስራ ሰርቶ መረሻ ሲያጣ ለምሳሌ አሁን ቋሪት ሰሞኑን እየወጣ ያለ ባንዳ አለ። ሁላችን እናውቀዋለን። ቋሪት የሚወጣው ለማህበረሰቡ አዝኖ ነው። ቋሪት በኮር 102ኛ ኮር ተደራጅቶ ሌላ ኮር አዘጋጅቶ ጦር ሊገባ ነው ስለተባለ ባንዳ ብልጽግና ክላሽ እያዘ ይወጣ ነው። ግን ተቀብሎ ይመጣል። ደግሞ ተቀብሎ መጥቶ ደግሞ ምን አረገ? ይሄ ባንዳ ሲታጠቅ እናቱ ዳ ፈርማ አስታጥቀው ይሆናል። እናቱ ዳ አስታጥቀው መጣ። ግን እናቱ ተያዘች ብሎ ደግሞ ግዳጅ ተጻፈለት። ለምንድን ነው? በአንድ አቀባበል ላይ እርምጃ መወሰድ አለበት። በቃ ይሙቱ ማለት አይደለም። አምኖ መጥተዋል። ባይሞቱ መሳሪያቸውን ተቀብላችሁ ግን ለሌላ ፋኖ ግዳጅ ለሚዋጋ ፋኖ ተቀብሎ እነሱ ቢያንስ እንኳን ለሆነ ጊዜ ለ3 ወር ለ4 ወር እርምት እስከሚወስዱ መያዝ አለባቸው። አሁን ምርጫ ዛሬ በዚህ ሰዓት ምርጫ የለም። ፋኖ አውጆ ምርጫ የትም ቦታ በፋኖ ፍቃድ እንደማይፈጸም ማንም ሰው ያውቃል። ስለዚህ ይህን ተጠቅሞ እኔ ገንዘብ ስለሌለኝ ነው ምርጫ ላስመርጥ ይሄድኩኝ ግን የፋኖ ውስጥ የደጋፊ ነው የሚል ሀሳብ ቢመጣ አንቀበልም። እኔ እንደራሴ አልቀበልም። ይሄ ምንም ፋኖን አይደግፍም። ምርጫ እንዳይመረጥ ተብሏል። እንዳይመረጥ ነው አርፎ ነው መቀመጥ ያለበት። ከዚያ ውጭ ቤተሰብ ያለው ሰው ካለ እንደኔ ሀሳብ ይሄደ የሚያውቀው ወንድሙ ወይም አባቱ ካለ እዚህ እንደዚህ አይነት የገባ ካለ እሱን ወደዚህ እንዲወጣ እንዲመለስ አድርጎ ሀሳቡን ቀልብሶ ከዚህ ጋር እንዲቀላቀል ማድረግ ነው እንጂ እዚህ ሄዶ ምርጫ ሲያስፈጽም ሰርብቶ መጥቶ እናንተ ወንድም ነኝ ብሎ ቢመጣ እሱ ላይ እርምጃ ወሰዳችሁ ብሎ የሚመጣ ግለሰብ ወይም ሌላ አካል ካለ ያው እሱ ውስጥ ጎንየሹ ባንዳነት አለው ማለት ነው እንጂ በዚህ ሀሳብ አልስማማ። እኔ አልደግፍም። በዚህ ሰዓት ምርጫ የለም አንደግፍም ነው። ያው ምን ፈልገው ነገር ምንድነው? ይሄ መድረክ ዛሬ ብቻ ነው ያያዩት እስካሁን ድረስ ዛሬ ሲባል ግን ተደጋጋሚ እንደዛ አይነት መድረኮች ቢካሄዱ ማለት ነው ይህ ወጣት የማያውቀው ነገር አለ። ብዙ ነገሮችን ያውቃል። ስለዚህ ይህ መድረክ ለቀጣይ ብዙ በሰፊ ሁኔታ እየተዘጋጀ ወጣቱ ትምህርት ቢወስድ በጣም ደስ ይለናል። አንደኛ ምንድነው አደረጃጀት ጉዳይ ላይ ማለት ነው። አሁን እኛ አደረጃጀት ጉዳይ ማለት ነው እኛ አማራዎች ነን ማለት ብዙ ቦታ ላይ እኔ አይቻለሁ ማለት ተማሪዎች ነን። በዛ ላይ በራምን ሄዶች ብዙ ቦታ ላይ ስቃይ ይደርስብናል አማራ በሆናችን ማለት ነው። ስለዚህ እና አደረጃጀት እኛ እንፈልገዋለን። ግን እኔ ከፋናውን ደከመ ጎናል ብዬ መስሎ እስካሁን ድረስ አደረጃጀቱ በጣም ደከመ ነው። ምክንያቱም እኔ ተማሪ ነበርኩ ትምህርት ያው ጨርሻለሁ። ነገር ግን ግቢ እየተማርን እያለ አማራ መሆናችን ምን ያህል አሰቃቂ እንደነበረ እኔ በጣም አውቀዋለሁ። አማራው እዛ ሁነን ግቢ ሆነን እንኳን እነዚህ እኮ አማራዎች ናቸው እንመታቸዋለን እንገላቸዋለን እስከምንባል ደርሰናል። በዛ ላይ አንድ ቀን የሆነ አጋጣሚ የሆነ ረብሻ ተነሳና አጋጣሚ ብዙዎቻችን ታስረናል። ስንታሰር የት ነህ ተባለ የሆነ ልጅ ማለት ነው። አይ እኔ አዊ ዞን አዊ ክልል ነኝ አዊ ዞን ነው እንጂ ክልል አይደለም አማራ ነው። ግን አማራ ብትሆን ኖሮ ወዮልህ ነው የተባለው። አማራ ብትሆን ኖሮ ማለት እዚህ ጋር የሚታገሉ ወንድሞቻችን አሁን የኛ ወንድሞች እኛ ዝም ብለን ከኋላ የራሳችን ጥቅም እናካሂዳለን እስካሁን ድረስ ማለት ነው። ግን ለምን በቃ አደረጃጀቱ በሰፊው ይሰጣል። እኛ የኛ ወንድሞች እየሞቱ እኛም ተለይተን እንኳን ቀረ በቃ እነሱ ስለታገሉ ነፍጥ አንስተው ስለታገሉ ይሞታሉ። እኛ ዲስ አንታገል እንሞታለን። ዝም ልዩነታችን ይሄ ብቻ ነው። ሌላ ልዩነት የለም። ሁላችን እንሞታለን። ስለዚህ አደረጃጀቱን በጣም እንትን እያላችሁ እናንተ ከኛ ጎን እንሆናለን እኛ ከእናንተ ጎን እንሆናለን። አደረጃጀቱን በሰፊው እንትን በሉን፣ አታግሉን፣ እንታገል። እኔ የሚገርመው ባለፈው ያውን ከትምህርት ጨርሼ ከግቢ ከመጣሁ በኋላ አስቡ አሁን ኢትዮጵያዊ ነኝ እንላለን። እኛ ዝም ብለን ኢትዮጵያዊ አይደለም። ለምን ሌላ እኔ ከኔ ጋር ሲማሩ ነበር ሻቃቸዋለሁ። የደቡብ ልጆች ምናምን ገና ግቢ ሳሉ ቦታ ተመችቷቸው ናዚ ትገባለህ ተብሎ ነው ወጥቶ ከዛ እንደወጣ የሚገባው። እኛ ግን መጠን 4 ዓመት 5 ዓመት 6 ዓመት ተንከራተንም ስራ መቅጠር ሳይሆን እኛም መግደል ነው የሚፈልጉት እነሱ። ዛሬም እየገደሉ ነው። እኛ እኛ ጓደኞች አሁን እኛ ተመርቀው ወጥቶ ስራ መግባት ሳይሆን በየበራው ሲንከራተቱ ነው የሚሆኑት የቀን ስራ ይሄዱ። በዛ ላይ ዛሬ ይባስ ተብሎ ግን ምንድነው ነው እየተገደልን ነው። አማራ ውስጥ የተማረ ኃይል አይፈልግም። አምና ላይ በዚህ ሰዓት ማለት ነው አደረጃጀት አለ ሲባል መጥቻለሁ። ስመጣ ተመዝግበናል። በርግጥ ተመዝግበን ግን ስንጠይቅ እየደወልን መዝገባ አስተባባሪዎች ጋር እየደወልን ስንጠይቃቸው ብዙ ጊዜ አይ የለም ስልጠና አስተባባሪዎች ነው እንጂ እኛ አስተላልፈናል ምናምን እያሉ እስካሁን ቆይተናል።
እኔ አሁን ከዛ ጀምሮ እስከ ዛሬ ምንም ስራ አልሰራም። ምክንያቱም መታገል እፈልጋለሁ እዚህ ጋር ቁጭ ብዬ ማለት ነው። እኔ ብሰራ ገንዘብ ባጠራቅመው ቢይዙ ምን ያደርጋል? ምንም አይሰራልኝ አንበላውም። ስለዚህ እንደዛ እያለ እስካሁን ቆየ። ዛሬም ደግሞ ይሄ ስልጠና መዝገባ ምናምን ተብሎ ደስ የሚለው ነገር ነው። አሁን ራሱ ተመዝግቤያለሁ፣ ግን መታገል እንፈልጋለን። በቃ ከዚህ ከመታገል ውጭ ሌላ ምንም አማራጭ የለም፣ የሚያድነን ሌላ ነገር የለም። ስለዚህ አደረጃጀቶችን እንትን በሉልን። አሁን እኔ እርግጠኛ ነኝ ባንዳ ቁጥር እውነቴን ነው አምና ላይ ከተመዘገቡ ማለት ሙሉ ጠቅልሎ ገብታ ይችላል። ምክንያቱም አደረጃጀት ባለመኖር አንደኛ ይህ ወጣት ቢደራጅ ኖሮ ግን ከእናንተ ጎን ተሰልፈው ትጥቅ እንኳን ባይኖረው ወንድሙ ሲወድቅ የወንድሙን መሳሪያ ይመሳል፣ ከዛ የጠላትን መሳሪያ ይማርካል፣ ይገባ ይታጠቃል። ግን በዛ ምክንያት አደረጃጀት ባለመኖሩ ይህ ወጣት አረ መሳሪያ ይዞ ይመጣል እያለ እየገባ ጠላት ጋር የገንዘብ ወንድሙን የሚያስገድል የገንዘብ ወንድም ማስገድል እሱም አይወጣም። ከዛ ነው የሚገርም እንደዚህ የሚሆንበት ስራ ነው። ስለዚህ አደረጃጀታቸውን ነው የሚጠይቀው ነገር አደረጃጀት ነው። አደረጃጀት በሰፊው ይል እና እንደዚህ አይነት መድረኮች በሰፊው ቢዘጋጁልን የማያውቀው ብዙ ሰው አለ። እኔ በነገራችን ላይ ዘረኝነት የሚባለው አሁን ግቢ ከገባ በኋላ ነው የማውቀው እንጂ ዛሬ የማውቀው ነገር የለኝም። ግን እዛ ብዙ ነገር አይቻለሁ አውቀዋለሁ። ስለዚህ እንደዚህ አይነት መድረኮችም ቢዘጋጁልን በሰፊው በቃ የማናውቀው ነገር ብዙ ነገር ብናውቅ ደስ ይለኛል። ስለዚህ ይህን የትግል ጉዳይ በቃ ከእናንተ ጎን ሆነን እኛም መታገል እንፈልጋለን። እናመሰግናለን። ትምህርት ያስፈልገዋል። በተለይ ወጣቱ በተለይ ገበሬውን በተመሳሳይ ወጣቱ የብቻ መደራጀት አለበት፣ መጠፈር አለበት። እንደ ወጣት ገበሬውም እንደ ገበሬነቱ መደራጀት አለበት። በየጎጧ በየሰፈሯ እንደዚህ ከሆነ ለውጥ አለው። ከዚህ ውጭ ግን አሁን የተጠነፈረ ወጣት ያለ አይመስለኝም። በየሰፈሩ በየወጡ ይህን ያህል ወጣት እያለ የሚያስቡት ትምህርት ያለ መስጠት ችግር ጀነራሎች ምንድነው ያደረጉ? ቢሻንጉል ቀጥታ ምንድነው ያደረጉ? ወጣቱን ሰብስበው ህዝቡን ሰብስበው አማራውንም ሰብስበው ቢሻንጉል የአማራ ናት፣ የአማራ ስለሆነች ታጥቀህ ተነሳ። አማራ ነው እንደዚህ ያለው ጀነራሉ፣ አማራ ነው ሰብስቦ ሽጦዋታል። ስለተሸጠች ይህ ስርስር ሽፍታው ስለሸጠ ተደራጅና ጨፍጭፋለ። ህዝቡ ግን ነቃና የመንግስት ሴራ መሆኑ ሰው የቢሻንጉል ህዝብ ግን ውጡ ነው ያለ። ሞተር ምንም እየሰጠ እንዲወጣ ነው ያደረገ ህዝቡ፣ የቢሻንጉል ህዝቡ። መንግስት ግን ከክልሉ ይዞ እስከ ሚኒሻ ተደራጅቶ እንደዚህ አድርጎ 19 አስከሬን ያንሽቻለሁ በካራ እንዲያሉ ያደረጋቸው ዘረኝነት እንዲፈጠር ነው። ቀጥታ ማለት አማራና ፋኖና ቢሻንጉል ገጠም እንደዚህ አድርጎ ብሎ የላ ውስጥ ጠባሳ እንዲጠር ነው፣ ህዝቡ እንዲነሳ ነው። አሁን የጠቅላላ ወጣት እስተ ግንቦት ልደታ ነው ያለ። በቃ እስተ ግንቦት እስከዚያ ካለ ስልጠና ካልገባን እዚህ ውጭ በረሃ መሄድ ነው የምንችል። ማለትም ይሄ በቅርብ መካሄድ አለበት እያለ ነው ወጣቱ። አሁን ይሄ ሁሉ ወጣት እንደዛ እያለ ነው፣ በቅርብ መሄድ አለበት እያለ ነው። ለምን እንደዚህ ይደረጋል? ይሄ ማን የፋኖ ድክመት ነው? ባንዳ እየገባ እንግዲህ ከኛ ሰፈር እዚያ በልጭ መድረስ ነው የመጣ እዚህ ከነማተቤ ድረስ። ይሄ ማን ነው? ይሄ ባንዳ ከርቶ የመጣ ባንዳ ሊሆን ይችላል። ለምን እንደዚህ ይደረጋል? ይሄ ባንዳ እዚህ መሳሪያ አመጣ፣ እዚህ መሳሪያ አመጣ፣ ይሸጣል፣ ይበላል፣ እንትን ይላል። ያን ማን ያውቃል? እየደወለ መረጃ ሊሰጥ ይችላል። ይሄ መያዝ አለበት ወይ መታሰር አለበት ወይ ብር ሽጦ ከሆነ ብሩን ሽጦ እንዲከፍል መሆን አለበት። ከዚያ እንኳን እዚያ ሲገባ ወይ እናቱ ወይ አባቱ ፈርሞ መሳሪያ ሊያሰጠው ይችላል። ለምን እንደዚህ ይደረጋል? ስለዚህ መሆን ያለበት ይሄ ማን የፋኖ ድክመት ነው። በቃ ይሄ በቅርቡ መካሄድ አለበት። ወጣቱም አሁን ስተግንቦት ነው በቃ ወጣት ሁሉ በቃ ያለው ወጣት የተመዘገበው ዛሬም ስብሰባ ስናካሄድ የነበረ በቃ ስብሰባውን ስንል የነበረ ስተግንቦት ካልሆነ ማንኛውም ወጣት አምናን ተመዝግበን ነበረ እንዳምናው ሊሆን ይችላል አለ። እንዳምናው ሊሆን ስለሚችል አንመዘገብም ያለ ነው። ሁሉም ወኔ ያለው ለመሄድ በቃ ለመሄድ ሁሉም ወኔ ያለው ግን እንዳምናው ሊሆን ስለሚችል አንመዘገብም፣ በየበራው ነው የምንሄድ። አሁን የተመዘገቡት ራሱ በቃ ስተግንቦት ነው ወጣ ውሳኔያችን ያለ ስተግንቦት ነው። ማንኛውም ወጣት ስተግንቦት ነው ያለ። ስለዚህ በቅርቡ መካሄድ አለበት። ጨርሻለሁ። አመሰግናለሁ። Mana
ተልከና እላሉ ምርጫ በወንድሞቻችን ደምና አጥንት ላይ የማይታሰብ ነው የነገ ተስፋችን ጨልም ስርዓት በጽኑ እንታገላለን። የአማራን ወጣት ይዘን የአማራን ጥያቄ እናስመልሳለን። ሰላም ያስመሻ አምላካችን ሰላም ያሳድረን፣ ሀገራችንን ሰላም ያደርግልን፣ የታመሙትን ይማርልን፣ የሞቱትን ያጽድቅልን፣ ያሉትንም አምላካችን ይጠብቅልን። ለሀገራችን የሚል ደግሞ አምላካችን ደግሞ ለእኛ ያወርድልን። ይህን ደግሞ ጁል መንግስት ደግሞ ወዲያ ጥሎ ደግሞ ለእኛ የሚል መንግስት ይስጠን። ለሀገራችን ሰላም ያደርግልን። ሀገር ሰላም ሲሆንና እንደ ሀገር ደግሞ ሰላም ያደርግልን። እግዚአብሔር ደግሞ ሁሉም ታጋይ ነውና የሚታገለው አካል ደግሞ የልቦናችን ደርሶ ደግሞ ሀሳባችን ተሳክቶ ደግሞ ሀገራችን ደግሞ ሰላሟን ተመልሶ ደግሞ ወደ ሰላሟ እንድትመልስ ያፍቅርልን። ሰላም የዋለ አምላካችን ሰላም ያስመሸን። ከሰንበት ረድኤቱን በረከቱን ያሳትፈን። አቡነ ዘበሰማያት